مركز اللباب. بسم الله الرحمن الرحيم. الحمد لله رب العالمين، له النعمة وله الفضل وله الثناء الحسن، والصلاة والسلام على رسول الله صلى الله عليه وسلم. إن شاء الله إرشاد الأنام كأقوم نبات انقتلالن كفل سمنت ሁላችሁም እንዳትረሱ። ሊላሂ ተዓላ ዛሬ የምናየው ማ ዩስተሐቡ ፊ ሲያም፣ በጾም ሙስተሐብ የተወደዱ የሆኑ ነገራቶች ምን ምን እንደሆኑ እናያለን። ወዩስተሐቡ ፊ ሲያሚ አሽያኡ፣ በጾም ብዙ ነገራቶች ይወደዳሉ። ከነዛ ውስጥ هي تعجيل الفطر إذا تحقق من غروب الشمس، ቶሎ ማፍጠር ማለት ነው። ቶሎ ማፍጠር ፀሐይ መጥለቋን እርግጥ ካለ በኋላ ቶሎ ማፍጠር ይሄ የተወደደ ነው ማለት ነው። ቶሎ ማፍጠር ታዲያ ስንል ፀሐይዋን መግባቷን ወቅቱ መግባቱን አቆይ ዝም ብሎ አይደለም። لقوله صلى الله عليه وسلم لا يزال الناس بخير ما عجلوا الفطر رواه مسلم። رسول عليه الصلاة والسلام من قالوا ሰዎች ከመልካም ነገር አልተወገዱም አይወገዱም አሉ ፍጥሪያን እስታቻኮሉ ድረስ ብለዋል። ስለዚህ ይሄ ምንድነው? ፍጥሪያን ማቻኮል የተወደደ የሆነ ነው ማለት ነው። እንግዲህ ሶላት ተመስጀዱ በስተፊት ላይ ማፍጠር ወቅቱ ተገባ በኋላ ላይ አፍጥሮ መስገድ ይሄ የተወደደ ይሆናል ማለት ነው። ወይስተሐቡ አሁንም ይወደዳል አዩፍጢረ ዐላ ተምሪን ፈኢን ለም የጅድ ፈዐላ ማ ወዛሊከ ቀብለ አን ዩሰሊየ አልመግሪብ። አሁንም በተምር ማፍጠሩ የተወደደ ነው። ተምር የማያገኝ ከሆነ በውሃ ማፍጠር የተወደደ ይሆናል ማለት ነው። ታዲያ ወዛሊከ ቀብለ አን ዩሰሊየ አልመግሪብ፣ መግሪብን ሳይሰጅድ መጀመሪያ ላይ ማፍጠሩ ነው ሱናው ማለት ነው። لقوله صلى الله عليه وسلم من قال رسول عليه الصلاة والسلام إذا أفطر أحدكم فليفطر على تمر فإن لم يجد فليفطر على ماء فإنه طهور رواه أبو داود። عند سو كنانت بمتافطر ساعات عنداችሁ አሉ በተምር አፍጥሩ፣ ተምር ከሌለ ደግሞ በውሃ አፍጥሩ እሱ ጧሃራ ነው ለእናንተና ብለዋል። ስለዚህ እህቶች ወንድሞች ማፍጠር ያለብን ትክክል በሆነ ነገር ሐላል በሆነ ነገር ማፍጠር አለብን ማለት ነው። አንድ ሰው ጾሞ ውሎ በሐራም ነገር ማፍጠር የለበትም። ሐላል በሆነ ነገር ማፍጠር አለበት። በዛም ላይ ደግሞ በተምር ያፍጥር፣ ተምር ከሌለ በውሃ ያፍጥር። ወየቁል ብሎ ይበል አላሁመ ለከ ሱምቱ ወዐላ ሪዝቂከ አፍጦርቱ፣ አላህ ሆይ አንተ ለአዘዝከኝ ለትእዛዝህ ጦምኩ ማለት ነው። አንተ በሰጠኸኝ ሲሳይ አፈጠርኩ ያለውን ዱዓ ያድርግ። ካፈጠረ በኋላ ይሄንን ማለት የተወደደ ነው ዱዓው ማለት ነው። እንደዚሁም ذهب الظمأ وابتلت العروق وثبت الأجر إن شاء الله ያለውንም ማለት ነው። ولا بد قبل الإفطار من التحقق من غروب الشمس، ግዴታ ይሆናል ተማፍጠሩ መጀመሪያ ላይ ምን ማድረግ አለበት? ፀሐይ መጥለቋን ሙሉ በሙሉ ማየት አለበት፣ ማረጋገጥ አለበት ማለት ነው። ወላ የክፊ ኢዕቲማዱ ዐላ አዛኒ አይን ካነ፣ በማንኛውም አዛን ኢዕቲማድ አድርጎ ተገድፎ ያን ድጋፍ አድርጎ ማፍጠር ማለት ነው በቂ አይሆንም። ለምንድን? فإنه قد يحصل تسرع في إعلان الأذان قبل وقته። ለምንድን ነው? በጣም መቻኮል ይገኛል አሉ። አዛንም በማሳወቅ ወቅቱ ከመግባቱ በስተፊት ቶሎ ሰዎች እናስፈጥር፣ ቶሎ ባስፈጥር ሱና ነውና እያሉ አንዳንድ ሰዎች ይባላል እና ቶሎ ወቅቱን ሳይገባ ተሰሩዕ አላቸው ይቻኮላሉና ይሄ ነገር ስላለ አዛን በሚሉ ሰዓት ሲወቅቱ ገብቶ ነው ያሉት ዝም ብሎ ነው ማለትን ማየት አለበት እንጂ ዝም ብሎ
አላህ አንዳንዱማ ቀድሞ አላህ ትል ዝም ብሎ ቶሎ የሚያፈጥራል። አላህ ሊልሳ ፈልጎ ከሆነ ሰውየው አላህ ሊል ይችላል። ዚክር እያደረገ ሊሆን ይችላል። ታዲያ ሰው በዚህ ተሳስቶ ጾሙን አጣው ማለት ነው። ተመልከቱ። ይህ እንዳይከሰት መጠባበቅ አለብን። ከማ ሐሰለ ፊል ማዲ ፊ ባዕዲል ኢዛዓት ማዲ ላይ በስተፊት ላይ አንዴ እንዴት ተከሰተው ማለት ነው። በሬዲዮ ጣቢያ ማለት ነው። ሬዲዮ ጣቢያን አዳምጦ ያፈጠረ ነበርና እንዲህ አይነት ነገር ተከስተዋል እያሉ ስለዚህ አሁን ቶሎ በሚያፈጥር ሰዓት ይሄን እንትን ማለት አለበት ነው። ስለዚህ ጾም ላይ ማፍጠሪያን በተምር ማድረግ፣ ተምር ከሌለ በውሃ ማድረግ፣ እንደዚሁም ፊጥራን ማቻኮል ብለናል። ይሄ የተወደደ ነው። ሁለተኛ ተእኺሩ ሰሑር ኢላ አኺሪ ለይል፣ ሰሑርን ደግሞ ለይሉ መጨረሻ አካባቢ ማድረስ። ወቀብለ አልፈጅር፣ የሱብሂ ወቅት ከመግባቱ በስተፊት እንግዲህ ሱብሂ ወቅቱ ሳይገባ ነው ስሑር የሚያደርገው። ከገባም በኋላ የለም። ወለው ቢጀርዓቲ ማኢን፣ አንዲትን ጉንጭ ውሃ እንኳ ቢሆን ማለት አንዲት ጉንጭ ውሃ እንኳ ቢሆን ያችን መጠቀም የተወደደ ይሆናል ማለት ነው። فعن أنس قال قال رسول الله صلى الله عليه وسلم نبياتችን ምን አሉ? ተሰሐሩ فإن في السحور بركة رواه ሙስሊም ባስተላለፉት ስሑርን አድርጉ ምክንያቱም ስሑር ላይ በረካ አለው። ስለዚህ ይሄን በረካ ለማግኘት በትንሽ በጉንጭ ውሃ በአንዲት ተምር መሳሰሉት ማድረጉ የተወደደ ይሆናል ማለት ነው። ሶስተኛ አሁንም وكذلك يتأكد من حق الصائم አሁንም ጾመኛ የሆነ ሰው ይጠናል የተወደደ ነው። صون لسانه عن الكذب والغيبة والكلام البذء وغير ذلك من الأمور المحرمة እንግዲህ ጾመኛ በሆነ ሰው ላይ የተወደደ ነው ምላሱን ማዕቀብ መጠበቅ፣ ከውሸት ሰዎችን ተማማት፣ መጥፎ የሆነ ማንኛውንም መጥፎ የሆነ ንግግር መናገር፣ መጥፎ የሆነ ንግግር የማይወደድ የሆነ ንግግር መናገር ከነዚህ መጠበቅ አለበት። ሐራም ከሆኑ ነገራቶች ማንኛውንም ምላሱን መጠበቅ የተወደደ ነው። فاعلم أخي المسلم أن الصبر على طاعة الله سبحانه وتعالى أهون من الصبر على عذابه أنت وندمي هوي أوك صبر ማለት አላህን መታዘዝ ማለት ነው። አላህን መታዘዝ አላህ ያዘዘውን ማድረግ ይሄ ገር ነው። ይሄ ጥሩ ይሄ ነው። እንግዲህ ሚነ ሰብሪ አላ አዛቢህ ማለት ከመቅጣት ቅጣትን ከማግኘት በቅጣት እንትን ከማድረግ ሰብር ከማድረግ ማንኛው ይበልጣል? አላህን መታዘዝ። አላህን መታዘዝ ማለት ምን ማለት ነው? አላህ የከለከለውን መከልከል፣ ያዘዘውን መስራት خلاص ይሄ ነው። فكف بطنك عن المحرمات وقت الإفطار አንተ ወንድሜ ሆይ አንቺ ሙስሊም እህቴ ሆድህን ማዕቀብ መጠበቅ አለብህ ነው። ሐራም ከሆኑ ነገራቶች በምታፈጥሪ ሰዓት ከሐራም ነገር ከየት እንደመጣ ዝም ብሎ ካያቅ ዝም ብሎ እስቲ ማፍጠሪያ ከየት መጣ የሚለውን መጠበቅ አለበት ማለት ነው እንጂ ዝም ብሎ መብላት የለበትም። وغض بصرك عن النظر المحرم حرام ከሆነ ነገር አይናችሁን አቅቡ። حرام ከሆነ ነገር አይኑን ማዕቀብ አለበት። አይንሽን ማዕቀብ፣ አይንህን ማዕቀብ ግድ ይልሃል። والكلام البذيء المنهي عنه መጥፎ የሆነ ንግግርን ተመናገር። كالكذب والغيبة غيبان هميت ውሸትን ይመስል وهي غيبة هميت ማለት ذكرك أخاك المسلم بما يكره የሚጠላ የሆነውን የማይወደው የሆነውን ንግግር ሙስሊም የሆነ ወንድሙን
በሚጠላው ነገር ማንሳት ማለት ነው። ይሄ ገይባ ይባላል። ለገይሪ ሰበብን ሸርዕይን ቢማ ፊሂ ፊ ኸልፊሂ ያው ያለበትን ነገር ማንሳት ማለት ነው። እሱም ለሸሪዓ ሳይሆን ዝም ብሎ ማለት ነው። ለምሳሌ ሰዎችን ለማስጠንቀቅ ከሆነሳ እከሌ የሚባለው እንደዚህ ነው። ለምሳሌ ሙጀሲሞች አላህን አካል ነው የሚሉ ሰዎች እከሌ የሚባለው አላህን አካል ነው ይላል፣ 2 እጅ አለው እግር አለው ይላል ቢባል ይሄ ህሜት አይሆንም ማለት ነው። ይሄ ሰዎችን ለማስጠንቀቅ እስከሆነ ድረስ። ነገር ግን ዝም ብሎ ማለት የለበትም ነው። ወኩፈ አኒል ፉሕሺ ወልኹሱማ ወልጀፋኢ ወልሚራእ ከማንኛውም አስፈላጊ ካልሆነ ነገር ከመጥፎ ነገር መጥፎ የሆነ ክርክር፣ ድርቅናን የመሳሰሉትን መራቅ አለበት ማለት ነው። ድርቅና ዝም ብሎ መጥፎ የሆነ ዝም ብሎ ክርክር ከእንዲህ አይነት ነገር መራቅ አለበት አንድ ሰው ማለት ነው። ዝም ብሎ ደራ ምናምን ይሄ አስፈላጊ አይሆንም። ኢንሻአላህ እንዳይበዛብን እዚህ እናቆመዋለን። አላህ በሰማነው ተጠቃሚ አላህ ያድርገን። ወአኺሩ ዳዕዋና አኒል ሐምዱሊላሂ ረቢል ዓለሚን።